مرحبا እንኳን ደህና መጣሽ እንኳን ደህና ቆያችሁ ድምጽሽ አይሰማም በዚህ ነው ወይ መታነቢው እንኳን ደህና ቆያችሁ ማንም በል ተስኒም ጀማል نعم تسنيم جمال ስንተኛ ክፍል ነሽ ተስኒም ወደ 6 ይገርም ነው ግጥሙን ማን የጻፈው ተስኒም እኔ ነኝ እኮ ማን እየነገረሽ የጻፍሽው ማን ነሽ ማን የነገረሽ ማለት ይፈልጋል ውድድሩ ነው ውድድሩ ነው እህቴ ናት ከዚያ ግጥሙንስ ሐሳቡን እኔ ነኝ የግጥሙ ርዕስ ምንድነው ይድረስ ለታላቁ መሪ ታላቁ መሪን ታውቃቸዋለሽ ከዚህ በፊት ግጥም ተወዳድረሻል ትምህርት ቤት ውስጥ የትምህርት ቤት ተማሪው መጋቢት 28 መጋቢት 28 የድላችን ቀን ይከበር ዘላለም በሀገራችን ታውቂያለሽ መጋቢት 28 ትምህርት ቤቱን ለምን እንደተባለ ታውቂያለሽ አላውቅ እሺ ተስኒም የስድስተኛ ክፍል ወደ 6 ነው ያለፍሽው ከ5 ወደ 6 እድሜሽ ስንት ነው አልሽን 11 አመት እሺ አቅርቢ መጀመር ትችላለሽ ተስኒም እሺ ይድረስ ለታላቁ መሪ ሚንበር ቲቪ ነበር ላንቱ ግጠም ያለኝ ለናትና ለአባቴ ኡምራንም ቢያምረኝ ከተነሳው አይቀር ላንቱ ብሶቴን መናገሩ ሳበኝ በትናንሽ ጣቶቼ ለመጻፍ በእሬን ሳነሳ እንባ ተናነቀኝ ብሶቴን ላንቱ ላወሳ አንቱ ያላህ ነቢ ስንቱ አለ ሳይርባው ሳይጠማው የሰው ችግር የሰው ስቃይ ማየቱ የሚያምረው ከበደል ከስቃይ ከችግሩ ከቅርቡ ብነሳ ጀነት ምግብ አለ ብሎ ሞትንም ተመኘ ከረሃብ የተነሳ ደብተሩን በቦርሳው ይዞ በመሄጃው ሰዓት ይዞ የሄደ የወንድሙን ስጋ ለዲኑ መስዋዕት አንዱ አላህ ፍጥረት ጠንካራ በዲኗ 9 ልጅ ባንድ ቀን ለዲኗ የምትሰዋ ፍልስጤማዊው ሐሰን አንድ ሌሊት ሲቀር ለ3ኛ አመቱ በረሃብ ሞተ ምግብን በማጣቱ የፍልስጤም ሀገር የጋዛዎች መንደር ልጆቿ የምትሰዋ ለእስልምናዋ ክብር ያ ረሱላህ ሰለላሁ ዐለይሂ ወሰለም ከእስልምናዬ ሊያስወጡኝ ቆንጅናዬንም ሊገፉኝ መማሪን ጠልተውት ኢልሜን ሊያስጥሉኝ የእስልምናዬ ውበት ሂጃቢ መሆኑን ዘንግተው ትምህርቴን ከሂጃቢ ማስበልጥ መስሏቸው ሂጃቢን ሊገፉኝ በትምህርት ያስፈራርተው በአላህ እርዳታ እጅ አልሰጣልኳቸው ሐመር በየቦታው ሲጠጣ አባወራ ሁሉ ሰክሮ እየመጣ ህፃን ባላጠፋው ጥፋት ሲበተን ሜዳ ላይ በረሃብና በጥማት ይወድቃል ጎዳና ላይ ቁርአንን ሁሉ ሲያቃጥሉ በዳይነታቸው ሊነግራቸው ሙሉና አቃጥሉ ዛሊሚንን አስቀረው ኢነላሃ ወመላኢከቱሁ ይሰሉና አለ ነብይ